ወራህመቱላሂ ወበረካቱ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ጤና አፍያ ሁሉ ሰላም ነው። ክርስቲያን ወገኖቻችን ሰላም ብያለሁ። ዛሬ ከቁርሴ ልጀምርላችሁ። እስኪ የሀገራችን የናፈቀኝ ጨጨብሳ እንትን ነው ማለት ነው። እስኪ ይሆንልኛል ቂጣው ራሱ እየተፈረካከሰ ነው። ወይስ እንደዚህ ሆነ ቂጣው ማለት ነው። ትንሽ እንትን ሲሉ ማለት እንትኑ በርበሬ ያየበት ነው። እሺ እንትን ስለ ጥሩ ይሆናል አይሆንም? እስኪ ልሞክረው ማለት ነው። ለሰላም ወዘን እንደዚህ ሆነ ማለት ነው። ደግሞ ተባለ ወጣው እዚህ ጋር ነው። ከዛ በኋላ ፈረፍረውና አሳያችኋለሁ ማለት ነው። ደግሞ እዚህ ጋር የሀገራችን ስጋ ነው። እሺ መጀመሪያ የገዘኛ ቤት የሀገራችን ስጋ ስታመጣ ትኩስ ስጋ ነው። ትናንት የኢትዮጵያ ስጋ አመጣች ማለት ነው። ያው ምሳሌ ሰራ ነው አብረን እንስራ ገና ነው። ውሃው እንትን ስላላልኩት ነው ቆሻሻ አላነሳሁትም። ቆሻሻ እንዳይመስላችሁ እሺ። ገና እየበሰለ ስለሆነ ነው። እነዚህ ግባት ልሰራ ነው። እዚህ ጋር 4 ፍሬ ድንች አለኝ፣ ያለኝ ሽንኩርት 2 ፍሬ ያለኝ፣ ካሮት 2 ፍሬ ያለኝ፣ እነዚህ 3 ፍሬ ያለኝ። የሰው ሁለተኛውም እንደዚህ ሆነ ማለት ነው። ጨርስና አንደኛው ከታተፈ በጣጥሰዋለሁ ማለት ነው። እስኪ ሞክር ከወጣልኝ ብዬ እኮ ነው። ዘማን ነው ብላ ነው ጨጨብሳ ትንሽ ቂጣው ወፈረ። ችግር የለም። ከታች ትንሽ ይብሰልና አመጣለሁ ማለት ነው። አወጣሁት። አሁን ትንሽ እየቀረበ አስገባዋለሁ። እሱም ራሱ በአንድ እጅ ቆላ ጨርስን አስገባል። የሰው የመጨረሻው መረጃዋለሁ። እኔ የምወደው በአጠቃላይ ቀይ ጤፍ ነገሮች፣ ቀይ ጤፍ ጨጨብሳ፣ የስንዴ አምባሻ እወዳለሁ። አሁን በርበሬ አድርጌበት ነው። ነጭ ዱቄት ሆኖ በርበሬ አድርጌበት ነው። ስጋዬ ቆሻሻ ላነሳ ነው። ወላይ ምርጥ ስጋ ነው። እሺ ስጋ ነው። መጀመሪያ ጊዜ ነው የመጣው። 4 ኪሎ አመጣች ማለት ነው። ቆሻሻ ላንሳው። ቤተሰብ በዚህ መልክ በጣጥስ በርበሬና ዘይት አድርጋለሁ ማለት ነው።
ሀገር ስንገባ የዛሬ ቁርስ ያው አንድ በኩል ምሳ እየሰራሁ ነው፣ በአንድ ቁርስ እየሰራሁ ነው። ያው ምሳ ያክል ስለመበላ ቁርስ አሁን ልበላ ነው ማለት ነው። አያምርም? ያምራል። ነው አብረን እንብላ። ያው ቤተሰብ አሁን ቁርሴ አገሬን እያጣጠንኩት ተበላዋለሁ። ሻይ አፈላለሁ ማለት ነው። ቤተሰብ ለማላ ጉርሰው እንደዚህ የናፈቃችሁ ሰርታችሁ ብሎ ታፍጣ ቤተሰብ እንደዚህ ሰርታችሁ ብሉ። ሻይም ደርሰዋል። በአንድ ጎኔ ምሳሌ ስጋዬ ጥጃለሁ። ሲበስልልኝ ሳይ ጠጥቼ አትክልት የከታተፋለሁ ማለት ነው። በቅቤ ቢሆን የበለጠ ይጣፍጣል። በእንትን በጣም ይጣፍጣል። በዘይት እና እንደዚህ እየሰራችሁ መዳም ወጣ ስትል እንደዚህ እየሰራችሁ ብሉ። እኔማ ችግር የለብኝም። እኔ ስራ ስለምትወል ለእንደ የፈለኩ ሰርቼ መብላት እችላለሁ ማለት ነው።